ሰላም ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን ከርማችኋል? እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ፣ በሰላም አደረሰን። እንግዲህ የናይንዝንና የሚሊኒየም ልጆችን የባህል ዋዜማ ወይም የባህልን አከባበር እናሳያችኋለን። እኔ የናይንዝን ወክዬ አሳያችኋለሁ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። እኔ ሮማ ታምሩ እባላለሁ። እኔ ደግሞ የሀያዎቹን ወይም ደግሞ የሚሊኒየምን ወክዬ እነግራችኋለሁ። በእኛ ጊዜ የቤት እቃዎች ይወጡና ይታጠባሉ፣ ቤት ይጸዳል፣ ወንዶቹ ደግሞ ይላካሉ፣ ፍየል ወይ በግ ያበላሉ። እንደዚህ አይነት የተለያዩ ስራዎችን ተከፋፍለን እንሰራ ነበር ማለት ነው። በፌ ውስጥ እንግዲህ የማይነኩ ቅርስ የሚመስሉ የተለያዩ ብርጭቆዎች፣ ሳህኖች፣ ሸክላ እቃዎች አሉ። ውድ ውድ የሆኑ እነሱን በጥንቃቄ እናጥባለን። ቤተሰብን በማገልገል ነው የምናሳልፈው። ፀጉራችንን እንሰራለን፣ ገላችንን እንታጠባለን። እነዚህን የመሳሰሉ ስራዎችን እየሰራን እናሳልፋለን። ያ ጊዜም ቤት ይጸዳል። ሴቶች ደግሞ ጥፍራቸውን ይሰራሉ፣ ፀጉራቸውን ይሰራሉ። ወንዶች ደግሞ ፀጉራቸውን ይቆረጣሉ። የቤት ውስጥ ስራ ደግሞ ያው በዓል ልናከብርበት የምንችለው ዳቦ ሊሆን ይችላል፣ ኬክ ሊሆን ይችላል፣ ወይም ደግሞ ሽንኩርት ይከተፋል። ብዙ ስራዎች አሉ። ብዙም ልዩነት የለውም፣ ተመሳሳይ ነው። እሺ፣ በእኛ ጊዜ የፋሲካ ምሽትን የምናሳልፈው እንግዲህ የስቅለትን ፊልም እናያለን ተሰብስበን ማለት ነው። እስከ ሌሊት 6 ሰዓት ጠብቀን ነበር የምናየው። ከዛ በኋላ ደግሞ እናታችን ዶሮ ስትሰራ እናግዛለን። ውሃ በመድፋት ላባውን በመጣል ቤቱን በማጽዳት አንድ ላይ ከቤት አጋዣችን እና ከእናታችን ጋር ስራዎችን ስንሰራ ስንደክም ነው የምናሳልፈው። ምሽቱን እንግዲህ መጨረሻ ላይ ፊልም እናያለን። ከዛ በኋላ በእንባ ሆነን አልቅሰን በጣም ተሰምቶን ስቲል አለቅሳለሁ እኔ ፊል አደርጋለሁ የክርስቶስን ስቅለት ሳይ። ያንን ነገር አድርገን ነው መጨረሻ ላይ የምንተኛው ሌሊት ዶሮ ለመብላት ማለት ነው። በአሁን ጊዜ ደግሞ ሁለት አይነት ጎራ ነው ያለው። የመጀመሪያዎቹ የኢቭ ኮንሰርት ምናምን የሚገቡ ሰዎች ናቸው። ላይቭ የሚገቡ ሰዎች አሉ ሌሊት ላይ። ሌላኛው ደግሞ ስራ የሚሰሩ ናቸው። ዶሮ ምናምን፣ ድፎ ዳቦ መድፋት እንደዛ የሚሰሩ ናቸው። ከዛ ውጪ ከሁለቱም ውጪ የሆኑት ደግሞ ያው ሶፋ ላይ ወይም ደግሞ አልጋቸው ላይ ለጥ ብሎ ቲክቶክ የሚጠቀሙ ናቸው። እንዲሁም ቤተክርስቲያን የሚያድሩ አሉ። በፕሮቴስታንቱም በኦርቶዶክስም እንዲሁም በሌላ ክርስቲያን እንትኖች ያሉት ቤተክርስቲያን የሚያድሩ አሉ። ስለዚህ 3 ጎራ ይመደባል ማለት ነው። አዎ፣ በእኛ ጊዜ እንግዲህ እናቶቻችን አያቶቻችን እጃችንን ይዘው ነው ሙያ የሚያስተምሩን። ዶሮ እኔ በጣም በህፃንነቴ ነው የለመድኩትኝ። 12 ብልት አላት፣ ባለሙያ ነኝ። ለበዓል የሚሰሩ ስራዎችን በሙሉ ዳቦ መድፋት፣ ጠላ መጥመቅ፣ ዶሮ መስራት፣ ዱለት መስራት፣ እያንዳንዱን ስራዎቹን ዲቴል በደንብ ነው የማውቀው። ይህን ደግሞ ያሳወቀችኝ አያቴ ናት። በጣም ነው የማመሰግንሽ አያቴ። የዚህ ጊዜ ያሉ ሰዎች ብዙ ጊዜ ሙያ የላቸው ምናምን ተብሎ ይወራል። ግን እኔ ከማውቃቸው ሰዎች አንጻርና ከማስበው ሙያ ያለመኖር ሳይሆን ፍላጎት የማጣት ነው ብዬ ነው የማስበው እንጂ ሙያ አላቸው። እንደ ድሮዎቹ ባይሆንም ግን ሙያ አላቸው። እኔ በበኩሌ ዶሮ መስራት እችላለሁ። ያስተማሩችኝ ደግሞ እናቴና አክስቴ ናቸው፣ ወይም ሁለተኛ እናቴ እና ያ እችላለሁ። ዶሮ ስንት ብልት አላት? ለጊዜው 12 ብልት አላት። ዋጋው ሲጨምር አብሮ ካልጨመረ። እሺ፣ አንዴ ዶሮ ታርዶ እየሰራሁኝ ማለት ነው ልሰራ። ከዛ በኋላ ታረደችና መዘፍዘፊያ ተደፋባት። ከዛ በኋላ እኔ ሀገር ሰላም ነው ብዬ ሌላ መዘፍዘፊያ ላይ ፍል ውሃ ላፈስባት። ፍሎዬን አዘጋጅቼ ሌላ መዘፍዘፊያ አዘጋጅቼ ልክ የተከደነውን ሲከፍተው በረረች። የእውነት ተነስታ ደግሞ እንደዚህ አንገቷ ላይ ያለ ምናምን በጣም ነው የፈራሁት። በጣም ነው የጮኩትኝ። በራ እንደዚህ ሶፋው ጀርባ ላይ ወጣች ማለት ነውና ስጮህ እንግዲህ ቤተሰብ በጣም ነው ይሳቀብኝ። ፈሪ ምናምን ነገር አሉኝ። እሱን አጋጣሚ አርሰው እኔ የማረሰው ይባል አጋጣሚ የበዓሉ ቀን ሳይሆን ከበዓሉ 2 ቀን በፊት ትምህርት ቤት ነበርኩ። 12ኛ ክፍል ነበርኩኝና ግማሽ ቀን ተብሎ እየተመለስኩኝ እኔ ዶሮ በጣም ነው የምፈራው። ፀጉር ያለው እንስሳ በሙሉ እፈራለሁ። እና ሴትዮዋ ከኔ ጀርባ የተቀመጠችው ዶሮ መሬት ላይ አስቀምጣለች እና እኔ አላየሁትም። ገባሁ፣ ቁጭ ብያለሁ። ከዛ ድምጽ ይሰማኛል እና ልቤ በጣም መምታት ጀመረ።
ከዛ ዶሮዋ በላባዋ እግሬ ነካችኝ ማለት ነው። ከዛ ጮኩ ምናምን አንቺ ምንድነው ምናምን ተቆጡኝ ምናምን ነገር እና ግማሾቹ ሳቁብኝ። ከዛ እንደ አጋጣሚ ሆኖ ሴትዮዋ የምትወርድበት ቦታ ደረሰና ወራጅ አለ ብላ ልክ ልትወርድ ስትል ዶሮም በእኔ በኩል ይዛው ነው እኔ ጥግ ላይ የተቀመጥኩት በእኔ በኩል ይዛው እንደዚህ ወረደች ማለት ነው። ከዛ አይ ቆይ ላስወርድሽ ምናምን ብዬ ወርጄ ከዛ እሷ እንደፈራው ስለገባት አሯሯጠችኝ ሴትዮዋ ዶሮውን ይዛ እሷ ከኋላ እኔ ከፊት ታክሲው መሄድ አልቻለም። እንደዚህ እንዞረዋለን ታክሲውን። ከዛ አንድ ዙር ዞረ። ልክ ሁለተኛ ዙር ልክ በሩ ጋር ስደርስ ጎትቶ አስገባኝ እና ረዳቱ ሄድኩ ማለት ነው። እና በጣም ነበረ ልብ የመታው የማርሳ አጋጣሚ። ለበዓል አልቅሽ ያስገዛው ጫማ አለ። አካፕልኮ ቤ ፊልም እናይ ነበርና ያው ናይንሶች በደንብ ታስታውሱታላችሁ። ከዛ የሪቾ ጫማ የሆነ ሻፍት ጫማ ጥቁር ነው። አሁን ራሱ ቢኖረኝ በጣም ነው ደስ የሚለኝ እና እሱን አይቼ ቤት ሄጄ በቃ ለፋሲካ እሱ ካልተገዛልኝ እኔ አልሄድም ትምህርት ቤት አልኩኝ። አልሄድም አለቀስኩኝ፣ በጣም አስቸገርኩኝ። አያቴ ደግሞ ከአዲስ አበባ ነበረ ልብሶች፣ ጫማዎች በስርዓት የምታስልክልን የነበረው እኛ ሀረር ስለሆነ ሀገራችን። ከዛ በኋላ በቃ አክስቴ ፈልጋ ገዝታ እንድትልክ ተደረገ። ግን ሀረር ከተማውን በሙሉ ተፈልጎ ጫማው ታጣ። በጣም አለቅስ ነበረ እና እሱ ጫማ ተገዝቶልኝ ለፋሲካ ጓደኞቼን እንቁልልጭ ስል የራሴን አክስቶች በጣም እንቁልልጭ እያልኩኝ እያስቸገርኩኝ ያሳለፍኩትን የፋሲካ በዓል አልረሳውም። ብዙ ጊዜ ትዝ ይለኛል ስጦታዎቹ፣ ግን ልዩ የምለው ስጦታ የተሰጠኝ የለም። ሁሉም እወደዋለሁ ስጦታውን። ስጦታ የሰጣችሁን በሙሉ ቴንኪው። ግን የማረሳው ስጦታ ኢየሱስ ክርስቶስ ደሙን ነፍሱን ሁሉን ነገሩን የሰጠኝን ስጦታ ከሁሉም ይለይብኛል እና እሱ ነው ማረሳው። እሺ ከባህል ሙዚቃ የማን አለብሽ ዲቦ ናና ፈረሰኛ የሚለውን ዘፈን እጅግ በጣም አድርጌ እወደዋለሁ። ስሰማው በጣም ነው ፊሊንግ የሚቀያየረው፣ ወደ ያስብሰኛል። ብዙም እንኳን የዓመት በዓል ሙዚቃ ደስ አይለኝም ዘፈን፣ ግን የምወደው መዝሙር ለእኔ ነው መንከራተት የሚለው መዝሙር። እሺ አሁን ላይ በፊት እንኳን ሁሉም አብዛኛው ሰው በጋራ ነበር የሚያሳልፈው ዓመት በዓልን። ይጠራራል፣ ጎረቤት ለጎረቤት ዘመድ ለዘመድ ይጠራራል ማለት ነው። እና አሁን ላይ ግን ያለው ነገር ምንድነው? ሁሉም በሩን ዘግቶ ነው። ያው የጋራ መኖሪያ ቤት ነው በብዛት ያለው እና ሁሉም በሩን ዘግቶ ብቻውን ነው የሚያሳልፈው። እኛ ደስተኛ ስንሆን፣ እኛ በግ ስናርድ፣ የተለያዩ ምግቦችን ስናዘጋጅ ጎረቤቶቻችንን ማየት መቻል አለብን። ወይም ደግሞ የተቸገሩ ቤተሰቦቻችንን ሊሆን ይችላል፣ አካባቢያችን ላይ ያለን ሰው ሊሆን ይችላል፣ ማሰብ መቻል አለብን ብዬ አስባለሁ። ምክንያቱም እኛ ስጋ ስንበላ፣ እኛ ፌሽታ ስናደርግ ተርበው የሚያሳልፉ ሰዎች ይኖራሉ ብዬ ስለማስብ ነው። ስለዚህ ቤተሰባችንን ወይም ደግሞ እነዚህም ችግረኛ ቤተሰቦችን እያሰብን እንድናሳልፍ ስል መልእክቴን አስተላልፋለሁ። አመሰግናለሁ። መልካም በዓል። ማስተላለፍ የምፈልገው መልእክት በመጀመሪያ እንኳን አደረሳችሁ። በመቀጠል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ለኃጢአታችን ብሎ በእኛ ቦታ በመስቀል ላይ ደሙን አፍስሶ ኃጢአታችንን የሻረልንን በዓል እናንተ ደግሞ በዙሪያችሁ ያሉትን አቅመ ደካሞች፣ ቤተሰቦቻቸው ያጡ፣ ብር የሌላቸው እንዲሁም ደግሞ በአንድም ሆነ በሌላ መልኩ በዓልን ደስ ብሏቸው የማያሳልፉ ሰዎችን አንድ ላይ ደስታችሁን አካፍላችሁ የምትበሉትን አካፍላችሁ አንድ ላይ እንድትበሉ አስተላልፋለሁ መልእክቴን። ግዴታ ለእነሱ ዶሮ በግ ምናምን መግዛት ላይ ይጠበቅባችሁ ይችላል። ምሳችሁን ማካፈል፣ ቁርሳችሁን ማካፈል ራሱ አንድ ትልቅ ነገር ነው። ሌላ ማስተላለፍ የምፈልገው መልእክት ደግሞ ሰብስክራይብ አድርጉ፣ ዩቲዩብ አካውንታችንን ላይክ፣ ሼር አድርጉ። ማስተላለፍ የምትፈልጉት መልእክት ካለ ደግሞ ኮሜንት ላይ አስተያየታችሁን ንገሩን። እናንተ ደግሞ ለዓመት በዓል ያጋጠማችሁ መልእክት ካለ ኮሜንት ሴክሽን ላይ አሳውቁን። ሌላ ጊዜ በሌሎች በ90ዎችና አሁን ባለው ትውልድ መሀል ያሉትን ልዩነቶችን የሚያሳይ የተለያዩ ኮንተንቶችን ይዘንላችሁ እንመጣለን። ኢንጆይ እንዳደረጋችሁ ተስፋ እናደርጋለን። ባይ